እስልምናን ለመቀበል ዋናው መሰረት ማወቅ እፈልጋለሁ ትላለች አንድ እህታችን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የነሂዳ ቻናል ቤተሰቦቼ እንዲሁም ክርስቲያን ወገኖቼ ሁላችሁንም ሰላም ሰላም ብያለሁ። ባላችሁበት ሰላማችሁን አብዝቶ ያብዛልኝ። ላይክ፣ ሰብስክራይብ፣ ሼር በማድረግ ለጥያቄው መልስ ከኡስታዝ ተከታተሉ ማለት ነው። ብቸኛው መለኮታዊ ሃይማኖት እንደሆነ ይነግረናል። شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى أنه يهن اسلمنا هيمانة أن يدنقر كلاتو إلى الأملاك كذب فيت نوحن أبراهام موسى مسيح دنقر كلاتو ينبرون هيمانة راسون ياري ناكرة وليلا وتعالى ورضيت لكم الإسلام دين إلى الأملاك راسون على أن يسلمنا هيمانة بتشانو يودد كلاتو ياري ناكرة በሌላ ቦታ ላይ እነ ዲነ ዐንደ ላሂ ልእስላም ይላል። ከእኔ ከአምላክ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ታዲያ እስልምናን አምላክ እንደደነገገው ነቢያቶች እንደኖሩበትና እንደሰበኩት ከተረዳን የእስልምና መሰረቶች አሉት ወይ ወደሚለው እንምጣ። አዎ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቡኒየ ልእስላሙ ዐላ ኸምስ ሸሃደት አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃም ሰላህ ወኢታእ ዘካህ ወሰውም ረመዳን ወሐጅ በይት ላህ ልሐራም መን ስተጣዐ ኢለይህ ሰቢላ አሉ። ምናሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስልምና ሃይማኖት በአምስት ዋና ዋና መሰረቶች ላይ የተመሰረተ መለኮታዊ ሃይማኖት ነው አሉ። የመጀመሪያው መሰረትና ትእዛዝ ምንድን ነው አሉ? የመጀመሪያው መሰረትና ትእዛዛት አምላክ አንድና ብቸኛ ነው፣ በእርሱ ላይ ቅንጣት ሌላ አጋር የለውም ብሎ ማመን ነው። አያቸው እስራኤል ሆይ ስማ፣ ጌታ አምላካችን አንድ አምላክ ነው፣ አለቀ በቃ። ስለ አምላክ አንድነትና ብቸኝነት ያስተምራሉ ነቢያቶች። የመጀመሪያው ትእዛዝና መሰረትም ይሄው ነው ብለው ያስተምራሉ። ሸሃደት አን ላ ኢላሃ ኢለላህ አሉ። ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ነው የመጀመሪያው አሉ። ነቢያቶችን ስናይ ጊዜ እንዳለ ይሄን እንዳስተማሩ እናገኛለን። ለምሳሌ ከማንን ጀምር? ከአብርሃምን ጀምር። ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። መጀመሪያ በሱራ አሊ ዕምራን ላይ ብናለ አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ በአምላክ ላይ የሚያጋራም አልነበረም። ይልቁንስ በአንዱ አምላክ በአላህ የሚያምን ሙስሊም ነበር ብሎ ያስቀምጠዋል። አብርሃም ራሱ ከሰበከው ትምህርት ደግሞ ሲገልጽልን ምን ይላል? ወኢብራሂመ ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒ ላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒ ላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደ ላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጅዑን አለ። አብርሃም ለህዝቦቹ እንዲህ ባለ ጊዜ አስታውስ ይላል። ምን አለ አብርሃም? ህዝቦች ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁና የምታስተውሉ ብትሆኑ ይህ ለእናንተ የተሻለ ነው አላቸው። አብርሃም አንዱን አምላክ ተገዙ ብሎ አላቋርጥም። ይልቁንስ ከእርሱ ውጭ ያሉትን እንዳለ ጣዖት ብሎ ጠራቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ አብርሃም። እነዚያ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸው። ወተኽሉቁነ ኢፍካ አላቸው። በራሳችሁ አማልክት ናቸው ብላችሁ የፈጠራችኋቸው የራሳቸው ፈጠራዎች ናቸው አላቸው። ማንኛውም ከአላህ ውጭ አምላክ ተደርጎ የተያዘ ሁሉ የሰው ልጅ ፈጠራ ነው አለ አብርሃም። በራሳቸው ሰዎች ናቸው እነዚህን አማልክት ብሎ የሰየማችኋቸው አለ። ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ። ቀጥሎ እነዚያ ከአላህ ውጭ የምትገዟቸው ሁሉ ሲሳይን ሊለግሷቸውም ሆነ ሊነሷቸው አይችሉም አለ። ፈብተጉ ዒንደ ላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጅዑን። ሲሳይን ከጌታቸው ከአንዱ አምላክ ከአላህ ብቻ ፈልጉ አለ። እርሱንም ብቻ ተገዙት አለ። ስለዋለላቸውም ጸጋ እርሱንም ብቻ መስግኑት፣ በምትሞቱም ጊዜ ወደ እርሱ ነውና የምትመለሱት አላቸው ይላል። ቀጥሎ ሙሴን እንጥቀስ። ሙሴ ምን አለ? ምን አስተማረ? ሙሴ ምን አለ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ አለ። አምላካችሁ እርሱ አንዱ አምላክ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም፣ እውቀቱ ደግሞ ሁሉም ቦታ ያካበበ ነው እያለ ተናገረ። ሁሉን ያውቃል። ቀጥለን ማንን እንጥቀስ? ኢልያስን እንጥቀስ። ወኢነ ኢልያሰ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን። ኢልያስ ከመልእክተኞቼ ከነቢያቶቼ መካከል ነበር አለ አምላክ አላህ።
ኢዝ ቃለ ሊቀውሚሂ አላ ተተቁን ለህዝቦቹም እንዲህ ባላቸው ጊዜ አስታውስ፣ ህዝቦቼ ሆይ አንዱን አምላክ አላህን በብቸኝነት አትገዙትም አትፈሩትም? ምን አተድዑነ ባዕልን ትጠራላችሁ። ባዕል የሚባል ጣዖት ነበራቸው በዘመኑ ሰዎች። ባዕልን ትጠራላችሁ። ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም ረበ አባይኩም ልአወሊን የእናንተንም ሆነ የቀደምት አባቶቻችሁን አምላክ የሆነውን አላህን እርሱ ጌታቸው ነው፣ እርሱን ትታችሁ ባዕልን ትጠራላችሁ እያለ አስተማራቸው ይላል። ለመጨረሻ መሲሁን እንጥቀስ። መሲሁ ምን አስተማረ ክርስቶስ? لقد كفر الذين قالوا إن الله هو المسيح ابن مريم وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار له لقد كفر الذين قالوا إن الله هو المسيح ابن مريم ብሎ ይጀምራል። አምላክ ማለት ያ የማርያም ልጅ መሲሁ ራሱ ነው ብለው የተናገሩ ሰዎች በእርግጥም ካዱ አለ። መሲሁ ግን እንዲህ ብሎ አስተምሯቸው ነበር አለ። ቀጥሎ ያ በኒ እስራኤል ዕቡዱላህ ረቢ ወረበኩም እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙን ብሎ ነው ያስተማራቸው አለ። መሲሁ አንዱን አምላክ አላህን ብቻ አምልኩ ብሎ ዝም አላለም። ነገር ግን በቀጣዩ ዓለም ማን ነው ገነት የሚገባው ማን ነው እሳት የሚገባው የሚለውንም እዚያው ነገራቸው። መሲሁ ምን አለ? ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ ልጀና አለ። እነሆ በአላህ ላይ ሌላን አካል ያጋራ ሰው አላህ ገነትን በዚህ ሰው ላይ እርም አድርጎበታል አለ። ወመእዋሁ ናር በቀጣዩ ዓለም መመለሻው ገሃነም እሳት ነች አለ። ወማ ሊዛሊሚነ ሚን አንሳር አለ። ቀጥሎ ነፍሳቸውን በክህደት ለበደሉ ሰዎች ማንም ረዳት አይኖራቸውም የዛኔ እያለ ተናገረ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጡ። እነዚህ ነቢያቶች በነበሩበት መንገድ ላይ ትውልድን አስተማሩ። ያን አንዱን የአብርሃምን የኢስሐቅ የያዕቁብን አምላክ አምልኩ አሉ። ከእርሱ ውጭ ሌላ ማንንም አታምልኩ እያሉ አስተማሩ። ያ አምላክ አንድ ብቻ እንደሆነ አስተማሩ። ሶስትነት የለውም በፍጹም። ያ አምላክ አንድ ብቻ ነው፣ ሶስትነት የለውም፣ ብዜት የለውም። አምላክ አለ ያን እነማ ምን ይላል? ወኢላሁኩም ኢላሁ ዋሂድ ላኢላሃ ኢላ ሁወ ረሕማኑ ረሒም። ይህ ለእርሳቸው ከተሰጠ አስተምሮ ነው። ደግሞ አምላካችሁ እርሱ አንድ አምላክ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም። ቁል ሁወ አላሁ አሐድ ሙሐመድ ሆይ አላህ አንድ ብቻ ነው በላቸዋል። ሁለትነት ሶስትነት የለበትም። ሁለትነት እንደሌለው ገልጿል። በርካታ ሶስትነት እንደሌለው ገልጿል። ወቃለ አላሁ ላ ተተኪዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሒዱ ፈኢያየ ፈዕቡዱን አለ። ፈኢያየ ፈርሀቡን ሁለት አምላክ ሁለት ብላችሁ አትጥሩኝ አለ። እኔ አንድ ብቻ ነኝ አለ። በሌላ ቦታ ላይ ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ስላሴ ወይም ሶስት አትበሉኝ አለ። እኔ አንድ ብቻ ነኝ፣ ከዚህ ንግግራችሁ ተቆጠቡ እያለ አስተማረ። ይህ ነው። ሌላው ያ አንድ አምላክ በመለኮትነቱ ላይ ባርነት ሰውነት የለበትም። የነቢያት አምላክ መለኮት ብቻ ነው ባህሪው። በመለኮትነቱ ላይ ሰውነት የለበት። ያ ማለት አምላክም ነው ሰውም ነው ተብሎ የሚገለጽ አምላክ የላቸው ነቢያቶች። አምላክ አምላክ ነው። አምላክ ወጥ የሆነ አንድ ባህሪ ነው ያለው። ባህሪው አይቀየርም፣ አይለዋወጥም። ገብታችኋል? ሌላው የአንድ አምላክ ዘላለማዊ ህያው ነው። በህያውነት ላይ ሞትነት የለበትም። አምላክ ስለ እኔ ኃጢአት ብሎ ሞቶልኛል ብሎ ሂሳብ የለም። አምላክ ላይ ሞት በፍጹም ስልጣን የለም። አምላክ ላይ ከስበት አይሞትም። የሚሞት አምላክ የለም። የሚሞት ፍጡር ነው ያለው። ገብታችኋል አይደል? ይህ ነው። ለዚህ ነው አምላክ አላህ ስለ ራሱ ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው ዘላለም ህያው በሆንኩት በእኔ ላይ ተመኩ እያለ ይናገራል። ሁወል ሐዩ ላ ኢላሃ ኢላ ሁወ ይላል። እርሱ አምላካችሁ አላህ ዘላለማዊ ህያው ነው፣ ከእርሱ በስተቀር ሌላ ማንም አምላክም የለም ይላል። እና ይሄን ይመስላል። እሺ አመሰግናለሁ። የእስልምና መስፈርቶች እነዚህ ናቸው። የመጀመሪያ መስፈርት አንድ ሰው ከሌላ እምነት ወደ እናንተ ሲመጣ መጀመሪያ ምን የሚያደርገው? መጀመሪያ የሸሃዳ ቃል ይላል። የመጀመሪያው እስልምና መሰረትና ትዕዛዝ የሆነውን ቃል ይቀበላል። አምላክ ሸሃደተይን ይላል። መጀመሪያው ሸሃደተይን ማለት አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ የሚለው ነው። አና ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድ ደግሞ የአላህ ነቢይ ናቸው ብሎ ይመሰክራል። ሰውየው በየዘመናቱ የሚላኩ ነቢያት እንደ ነቢያት መቀበል ግድ ይላል። መሲሁ ነቢይ እንደሆነ ማመን ግድ ነው። ሙሴ ነቢይ እንደሆነ፣ አብርሃም ነቢይ እንደሆነ ማመን ግድ ነው። ከዚያ መቀጠል ምንድን ነው? ለዚህ ላመንሹና ለመሰከርሽው አምላክ ብቻ አምልኮን መፈጸም የሚለው ነው ሁለተኛው ትዕዛዝ። አየሽ፣ የመጀመሪያው በእርሱ ብቻ ማመን፣ ከእርሱ ውጭ ሌላ ማንም አምላክ የለም ብሎ ማመን። ከዚያ በመቀጠል ደግሞ ለዚህ ላመንሹና ለመሰከርሽው አምላክ ብቻ አምልኮን መፈጸም ነው።
አምላክ በነቢያት በኩል ያወረደውን ትእዛዝ መፈጸም፣ የከለከለውን ነገር በመራቅ እርሱን እስከ ህይወትሽ ፍጻሜ ድረስ እየተገዛሽ መኖር። ወዕቡድ ረበከ ሐታ የእትየከል የቂን ይላል። እኔ ጌታ አምላክህ አላህን ተገዛ ሞት እስኪመጣብህ ድረስ ይላል። ያ እዚያ የመጀመሪያው ከአምልኮ ትልቁ አምልኮ ደግሞ ሶላት መስገድ ነው። ለዚህ ለአንዱ አምላክ ብቻ መስገድ። ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም የመጀመሪያውን ቅድም የነገርኩሽን መሰረት ከተናገሩ በኋላ ሁለተኛው ትእዛዝና መሰረትም ለዚህ ላመናችሁት አምላክ ብቻ አምልኮን መፈጸምና መስገድ ነዋል። ያ ከዚያ በኋላ ደግሞ በሸርሸራ ቀን ምጽዋት ማድረግ ለድሃዎች መርዳት የሚለው ነው። ኢስላም አያችሁት ከአምላክህ ጋር ያስተዋውቀሃል። አምላክህን በብቸኝነት ተገዛ ይልሃል። ከዚያ በመቀጠል ከጎንህ ያሉ ምስኪኖችን ድሃዎችን ደግሞ ከገንዘብህ እርዳቸው የሚል መሰረትን አስቀምጧል። ዘካ ወይም ምጽዋት የምንለው። ሌላኛው ምንድን ነው? ጾም መጾም ነው። በአመት አንዴ ረመዳን ወር ላይ ይጾማል። በሌላ ጊዜያትም ሰውየው መጾም ከፈለገ መጾም ይችላል። ከዚያ በመቀጠል አምስተኛው መሰረት ምንድን ነው? ነቢያቶች ሁሉ እየሄዱ ሀጅ ያደረጉበት ቦታ ላይ ሄደን መፈጸም። እና አብርሃም ሀጅ እንዳደረጉ ቃል በቃል በቁርአን ላይ ተገልጿል። እነ እስማኤል ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ማሚን ነቢይን ኢላ ወቀድ ሐጀል በይት ይላሉ። ማንም ነቢይ የለም ወደ መካ በመሄድ ሀጅ ያደረገ ቢሆን እንጂ ይላሉ። እነዚህን መሰረቶች መፈጸም ነው። ከዚያ ሌሎቹ ደግሞ በቁርአንና በሐዲስ ላይ ያሉትን ትእዛዞች በየጊዜው እየተማርሽ ያንን የሚያዘሽን መፈጸም፣ የከለከለሽን ደግሞ ማራቅ በቻልሽው አቅም። ይሄ ነው ኢስላም። አመሰግናለሁ። ቦታ ያዝብን። ሌላ ቀን እመጣለሁ። ጥያቄ ካለኝ እገባለሁ። ልቀጥል? ይቅርታ ስራ ቦታ ሆኜ ነው፣ ለዛ ነው። እሺ ይቀጥል። ኦኬ እሺ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አማን ነው አለ አልሐምዱሊላህ። እኔ ትንሽ ወጣ ያለ ነገር ነበረ። አንድ ርዕስ ለማንሳት ነበር። አሁን እንደሚታወቀው ኢትዮጵያ ላይ ሀበሻ ላይ ምናምን ነገር ቁርአን ላይ እንደሚታወቀው የሆነ ከሌላዎቹ ሀገር ይልቅ ከሳውዲ ላይ ይሆናል ወይ ግብጽ ይሆናል ካሉት አንጻር ቁርአን ላይ እስከዚህም ነገር ነው ብዙም አይደለም። እኔ እስከማቆም አለ ለምንድን ነው ያው አፋችን ያለው ሰው ፈሲህ ሆኖ ግን ለምንድን ነው እንደነሱ ምርጥ አይነት ቂራአ በሪዋያ እየተሞከረና ያልሆነበት መልኩ ምንድን ነው? እስቲ ለቀረጻ ነው ቀረጻ ተስጂል ለምን ያደርጉ ምናምን ነው ወይስ ያዴ ግልጽ ነው? እሺ ሀውልት የምትለዋለች ከገባች ንገረኝ። እሺ ነገስታቸው አይፈይም አንተ የምትባለች ከገባች ገብታለች ብላችሁ መጽሐፉ ገብተሽ ከሆነ ንገረኝ። እሺ አይ ቀረጻ ምናምን ሳይሆን አሁን ውጭ ላይ በቪዲዮች ምናምን ትናንሽ ህጻናት ልጆች ቁርአን በሚያምር አይነት መልኩ ምናምን ሲቀሩ ውድድር ላይ ምናምን የተለያዩ ውጤት ያመጡ ነው የምናየው። እዚህ ሀገር ላይ ያልሆነበት ምክንያት ለምንድን ነው? ትንሽ ማበረታቻ ይሄን ነገር ቢደረግ ጥሩ ነው። ቁርአን ውድድር በየጊዜው ቢደረግ ይህን ነገር እኔ ስላቸው ነበር። እዚያ በሄድኩበት ጊዜ ሲበረታቱ ዘንድ ልጆች በመካከላቸው ቁርአን ሂዝ ውድድር ቢደረግ በጣም ጥሩ ነገር ነው። እሺ ቀጥሉ። አፈጣጠሬ እንደነሱ ለምን አልሆነ? ማለት በገነት ውስጥ እነሱ ነበሩ፣ በዚያም በገነት ነበሩ። ኦኬ የተሰጣቸውን ትእዛዝ ባለመጠበቅ ነው የወጡት። የኔ አፈጣጠርስ ለምን በዚህ ምድር ሆነ? ለምን እንደነሱ አልሆነ? አምላክ እዚህ ምድር ላይ ፈጠረ፣ እሱን አይጠይቅም። ነገ የትንሣኤ ቀን ለምን በገነት አልተፈጠርክም ብሎ አይጠይቅም። አምላክ በአንተ ላይ ባደረገው ለአንተ ጥቁር ነህ ቀይ ለምሳሌ ጠይም ነህ ይሉኛል። ለምን ጠይም ፈጠረ አምላክ? ቀይ አድርጎ ለምን አልፈጠረ? ሌሎች ነጫጭ ፈረንጆች እንደዛ ተፈጥረው አንተ ብቻ ለምን ረጅም ነህ አጭር? እኔ ረጅም ነኝ። አባ ለምን አጭር ፈጠርክም? አምላክ ለምን ረጅም አድርጎ ፈጠረ? ሌሎች አጫጭር ተፈጥረ። ይህ ትርኪ የሆነ ሀሳብ ይቅርታ ጋር ማለት ነው።
አምላክ አንተን የሚጠይቀ የትንሣኤ ቀን ስርዓት ተከትለሃል አልተከተልክም የሚለውን ነው። በእኔ አምነሃል አላመንክም ነው። ወጥቷል አይደለ? በዚህ ሁኔታ ለምን አልተፈጠርኩም፣ በዚህ ሁኔታ ለምን አልተፈጠርኩም እሱን አይጠይቅም። ዛሌ ነው አምላክ የፈጠረህ የት ላይ ነው? ምድር ላይ ነው የፈጠረህ። ኢትዮጵያ ላይ ፈጥሮሃል አይደለ? ለምን አሜሪካ አልፈጠረኝም? አይጠይቅም በዚህ ጉዳይ ላይ። ስለዚህ አንተ በምትጠይቅበት ነገር ላይ ትኩረት አድርግ። ነገ የትንሣኤ ቀን የሚጠይቅህ አምላክ አንተ ወደህና መርጠህ በሰራቸው ስራዎች ላይ ነው። እርሱ ወዶና መርጦ ባደረገህ ነገር ላይ ጠይቅበት። ስለዚህ ላይ በነቢያት በኩል የላከልህ ኢስላም የሚባል ሃይማኖት አለ። ብቸኝነት አምልከኝ አትንገራ ብሎሃል። እርሱ ባወረደው ህግና ስርዓት እንድትከተል አዞሃል። በዚያ መንገድ ላይ ስለመሄድህና ስላለመሄድህ ብቻ ነው የምጠይቅ። የእኔ ጥያቄ እኮ እዚህ ምድር ላይ በመፈጠር ይጠየቃሉ አልጠየቅም ሳይሆን ለምሳሌ ነው። እሱ እንደ ምሳሌ ነው። የአደም ኃጢአት ባይኖርብኝ ማለት ውርስ ባይኖርብኝ ኖሮ ለምንድን ነው በገነት ያልፈጠረኝ ነው? እንዳዳም ውርስ አለብህ የሚል የለም። ውርስ አለብህ የኃጢአት ውርስ አለብህ የሚል የለም። ባይኖርብኝ ኖሮ ነው ያልኩት። እግዚአብሔር ለምንድን ነው እዚህ ያልፈጠረህ እግዚአብሔር? ኦኬ፣ በእኔ አስተምረው ነው የምጠይቀኝ ወይስ በራስህ ነው? እንዳንተ መልሶ ችግር የለውም። እግዚአብሔር ለምንድን ነው በዚህ ያልፈጠረህ? ያው በእኔ አስተምረው ከሆነ ያው የኃጢአት ውርስ ስላለ ነው። አዳም ባጠፋው ጥፋት ከገነት ስለተባረረ። በጣም ጥሩ። የኃጢአት ውርስ እንዳለብህ ከኦሪት ዘፍጥረት ድረስ አምጣ። እሱን አሁን ጥቅሱን ላሳይ አልችልም። ችግር እና ታወራለህ። ሌላ ጥያቄ አለ፣ ቀጥል። ሌላ ጥያቄ ልቀጥል? እሺ፣ በዚህ ላይ እንተሆን ነው ልቀጥል። ልክ ሲያጠፋነት አልመለሰውም ካደረገለት ማለት ነው። ይቅርታ ካደረገለት ይቅርታ መጠየቅ ምንድን ነው ፍርድ የሚያስል ከዚያ በኋላ ሊያስገኝ የሚገባው የኃጢአት ምህረት አይደለም። ቀጥል። ጨርሻለሁ። ይቅርታ ምንድን ተፈልጎ ነው ይቅርታ ቢጠየቅም? ይቅርታ ያደረገለት ምንድን ነው ታዲያ? አምላክ ይቅርታ ሰርቷል አይደለ? የዛኔ ኃጢአት ባደረግክ ጊዜ ምን ይከሰትብሃል ከተባለ